በኢየሱስ ብሩክ አላምንም። እግዚአብሔርን ማመን አልችልም። ራሱ ነው ማመን አልችልም። ማለቴ አብርሽ ዳንክ በደንብ ናፍቆትሽን ተወጪ። ወይዬ ያልከው አብርሽ ወይዬ ያልከው የኔ ፍቅር እንዳትገኝ ልጅ በእንቅልፍ ልብኝ ነው። ኧረ እንኳን ደስ አለሽ። እኛ ነው በዚህ ማታ ጌታችሁ ነው። እሱን ታዩ እንነግርሻለን። እኛ በቃ ስንጀምር እየጠበቅ ነው የነበረው አጠባበቅ ይከብድ ነበር። ኤርሚ አላመንሽንም? ሲደወልልሽ እግዚአብሔር ነው እየቀለዳችሁብኝ መሰለኝ። እየቀለደችው ተከታትለን ዳረካ እዚህ ዙር ከሳቀ ራሱ መስ የኛበት ዳረ አለክ ግን ታምጣችሁ ነው ተከታትለን ኤርሚ እሱን ታዩ። እሱ የሚነገር ነገር አይደለም። እንደምንጠብቀው እንደምንፈልገው ታውቂያለሽ አይደል? በቃ ያንን ነገር እያደረግን ነበር እስካሁን ዝም ያልነው። ይሄን ነገር አንቺ ጋር እስክናመጣ ድረስ ያለውን ነገር ከሱ ጋር ሁሉ ነገር ጨርሰናል። አብርሽ ለብኝ ነው ወይስ ምንድነው? ንገራት ሁሉ ነገር እና ሚሉ መንገድ ላይ አግኝተው ነው እንደደንገት ብቻውን በቃ ከቤት ሲወጣ አገኘ ነው። ቀጥታ ብዙ ነገር ነው ያወራነው። ብዙ ነገር ከአንቺ ጋር ከመምጣታችን በፊት ያው ብዙ ነገር እያወራን ስለነበር ሁሉን ነገር እንትን እያለ ነው በቃ እያመነ ነው። ግን በእንቅልፍ ልቤ አይደለም ጋይስ። ወይኔ ሄርሚ በእንቅልፍ ልቤ አይደለም በምንም ተአምር አይደለም። ከልባችሁ ነው እንደዚህ ያደረጋችሁ። ምን ፈልገውና ምን ጠብቀው ቀን ስለነበረ ነው ታውቂያለሽ። በህይወቴ እንደ ዛሬ ቀን ደስተኛ ሆኜ አላውቅም። እግዚአብሔር ዳንክ እንዲነክሽ ሁሉ ሰላም አብርሽ ቅድም ያወራነው ነገር ምንም እኮ ችግር የለውም። አሁን ብትነግራት ምንም እንትን እንዳትል እንዳይደብር እንዳትከፋ ምንም እንዳይደብር ምንም እንዳይከፋ አሁን ወደ ቤት እንገባለን። እሺ ብርድ እንዳይመታ ከፍቅሩ ዋጋ ነው ያኔ ሲያንገላቷ ሲጫወቱባት አብርሽ አልነበርክም። በቃ ብዙ ነገራቶች እንደከበዱ እርግጠኛ ነበርኩ። እኛም ስላየነ እንደዚህ ጠብቀን ፈልገን ስላገኘነ በጣም ነው ደስ ያለን። እግዚአብሔር ምንም ዋጋ እንደሌለን ነበር እየቆጠርን የነበረው ራሳችንን ማለት ነው። አሁን ወደ ቤት ለምን አይደለም ብሩክ